በዓለም ታሪክ ሲቪል ዋር የሚታወቀው የሰው ልጅ ላይ ነው የምንለው ለዚህ ነው። ሲቪል ዋር የእርስ በርስ አንበሳ ከአንበሳ ጋር የተጣላበት የሲቪል ዋር ታሪክ የለም። በግ ከበግ ጋር ድመት ከድመት ጋር ይጣላል። የሰው ልጅ ግን ከሰው ልጅ ጋር በመጣላት ብቸኛ ፍጡር ነው እርስ በርስ። አት ዘ ሴም ታይም ማሰብ ይችላል የምንለው ልጅ ነው የሚጣላው። አት ዘ ሴም ታይም ማሰብ በቻለ ቁጥር ነው የሚጣላው። ይሄ ምን ማለት ማሰብ በቻለ ቁጥር ለምን አልክ ካልከኝ ዘሞስት ዋር ያለው ከሺ ምናምን በላይ የጦር ቤዝ ያለው አሜሪካ ነው፣ የእንግሊዝ ነው፣ ኖት የአፍሪካንስ። አሁንም በኢትዮጵያ እንኳን ኮንቴክስት ብታይ በጎሳ በምናምን የሚያጣሉን እነማን ናቸው? ትንሽ ፊደል የቆጠሩ ሰዎች ናቸው። እስኪ ያልተማረ ሰው የሚመራው ጎሳ ተጣልተናል ወር ዝም ብለህ ወደ መብራት ወደ ሌለባቸው ቦታዎች ብቻ መሄድ ነው። ትንሿ ስልክና ምናምን ያለ ዝም ብለህ በሄድክ ቁጥር the more the society is peaceful። ግን at the same time በነቀነከው ቁጥር በነካካው ቁጥር የሚሞተው የትኛው ነው? እንዲ ትራውማ የምትለው ነገር። ስለዚህ ቲንኪንግ ብቻው አኒማል የሆነውን ሰው ይሰራል። ማሰብ ብቻው። ሃይማኖት ከማሰብ ጋር ይገናኛል። ከማሰብ ጋር ግን አለመገናኘት ነው ስልጣኔን የሰራው። ምክንያቱም ከማሰብ ጋር ባለመገናኘቱ አንተ ካለህ ነገር ስትረዳ ደስተኛ ትሆናለህ። በማሰብ ብታስበው ግን እንዴ የለፋውበትን ትንሽ በቀዋል ነው የምትለው አየው። ስለዚህ ሃይማኖት ባለማሰብ ውስጥ ነው የሚጸናው የሚለው ሐሳብ ይህ ምክንያታዊ ነው ለማለት አይደለም። ምክንያቱም አንተ ለተቸገረ ሰው ሰጥተህ አግዘህ የሚሰማህን ደስታ ስንት ኪሎ ነው ታውቀዋለህ? you can't know even ሰው ሳያይ ተደብቀህ አንተ ለሊት ምናምን ይሁን የምታደርገው አገልግሎት ማንም ሳያይ የሚሰጠን ሳቲስፋክሽን ታውቀዋለህ።